ሰላም እንዴት ናችሁ? ዶክተር ሶፎንያስ ኤርሚያስ ነኝ። ከዚህ በፊት በቲክቶክ ቪዲዮዎች ታውቃላችሁ። ያው ብዙ የቲክቶክ ቪዲዮዎችን ሰርቻለሁኝ። በቲክቶክ ደግሞ ከ1 ሚሊዮን በላይ ፎሎወሮችን ለማፍራት ችያለሁኝ። አመሰግናለሁኝ ለሱ። አሁን ደግሞ በዩቲዩብ መጥቻለሁኝ። ምክንያቱም ብዙ ሰው በደንብ አብራራልን፣ በደንብ ንገረን የሚል ብዙ ሪኩዌስት ስለመጣ ነገሮችን የሰሯቸው ቪዲዮዎች ለማብራራት አሁን ደግሞ በዩቲዩብ ቪዲዮ ጀምሬያለሁኝ ማለት ነው። በደንብ አድርገን እንማማራለን። ተከታተሉኝ። ዛሬ የመጀመሪያ ቪዲዮ እንደመሆኑ አንፃር የምነግራችሁ ወይም ደግሞ የምንማማረው ነገር ስለምንድነው በየቀኑ እነዚህ ነገሮች ብታደርጓቸው ከእንቅልፋችሁ ከተነሳችሁ ጀምሮ ማታ እስኪመሽ ድረስ እነዚህ ነገሮች ብታደርጓቸው ለጤናችሁ እጅግ በጣም ከፍተኛ የሆነ ጥቅም የሚያመጡላችሁ ነገሮች እነግራችኋለሁ ማለት ነው። ጠዋት ከእንቅልፋችሁ ስትነሱ ጀምሮ እስከ ማታ እስከምተኙ ድረስ የምታደርጓቸውን ነገሮች ማለት ነው። በሳይንስ የተረጋገጡ ነገሮች እነግራችኋለሁኝ ማለት ነው። ለዚህ በደንብ አድርጋችሁ ተከታተሉኝ። 10 ደቂቃ ያነሰ ቪዲዮ ነው፣ ግን 10 ደቂቃ ሰምታችሁ እጅግ በጣም ከፍተኛ የሆነ ለውጥ ህይወታችሁ ላይ ወይም ደግሞ ጤናችሁ ላይ ትመለከታላችሁ ማለት ነው። ለዚህ እንጀምር። የመጀመሪያው ነገር ከእንቅልፋችሁ እንደተነሳችሁ ማድረግ ያለባችሁ ነገር ቡና መጠጣት አይደለም፣ ሻይ መጠጣት አይደለም፣ ስልካችሁን አንስታችሁ ከፍታችሁ ቪዲዮ ወይም ደግሞ ቲክቶክ ማየት አይደለም፣ ዩቲዩብ ማየት አይደለም። የመጀመሪያ ከእንቅልፋችሁ እንደተነሳችሁ ማድረግ ያለባችሁ ነገር ውሃ መጠጣት ነው። ውሃ መጠጣት እጅግ በጣም ከእንቅልፋችሁ እንደተነሳችሁ ብዙ ጥቅም አለው። የመጀመሪያ ጥቅሙ ምንድነው? አንደኛ ነገር ሌሊቱን ሙሉ ውሃ ስለማጠጡ ተኝታችሁ ስላደራችሁ ሰውነታችሁ ዲሃይድሬትድ ሆኗል። ውሃ ይፈልጋል ማለት ነው። ለዚህ እሱን ታደርጋላችሁ ማለት ነው። ሁለተኛ ነገር ደግሞ ሜታቦሊዝማችሁ እንዲንቀሳቀስ፣ ሜታቦሊዝማችሁ ጥሩ የሆነ እንቅስቃሴ እንዲጀምር ይረዳል ማለት ነው። ሌላ ነገር ደግሞ ሙዳችሁ የተነቃቃ እንዲሆን ወይም ደግሞ ሙዳችሁ ነቃነቃ ያለ እንዲሆን ይጠቅማችኋል ማለት ነው። ሌላ ደግሞ ምንድነው? ለሰርኩሌሽን፣ ለሰውነታችሁ፣ ለቀናችሁ አሪፍ የሆነ አጀማመር ይሆናል ማለት ነው። ሁለተኛ ደግሞ ማድረግ ያለባችሁ ነገር ምንድነው? ምግብ ከበላችሁ በኋላ አትሊስት 10 ደቂቃ ያህል መንቀሳቀስ ያስፈልጋል ማለት ነው። ምግብ ከበላ በኋላ አብዛኛው ሰው እዛው ቁጭ ይልና ቲክቶክ ይመለከታል፣ ሌላ ነገር ቡና ይጠጣል። እንደዛ ሳይሆን የመጀመሪያ ነገር ምግብ ከበላችሁ በኋላ ማድረግ ያለባችሁ ነገር እንቅስቃሴ ማድረግ ነው። አትሊስት 10 ደቂቃ ወክ ማድረግና መንቀሳቀስ ያስፈልጋል። ይሄ ደግሞ ምን ይጠቅማችኋል? አንደኛ የተመገባችሁት ምግብ እንዲፈጭ ለዳይጀሽን ይጠቅማል ማለት ነው። ሁለተኛ ነገር ደግሞ ሙዳችሁ እንዲስተካከል ያደርጋል። ምክንያቱም ብዙ ሰው ምግብ ከበላው በኋላ እንቅልፍ የመጣ ይላል። ይሄ ደግሞ እንቅስቃሴ ካለማድረግ አንጻር ነው ማለት ነው። ምክንያቱም ሰውነታችን ከሲምፓታቲክ ፓራሲምፓታቲክ የምንላቸው ሲስተሞች አሉ። ወደዛ ዲቴል አልገባም፣ ግን ሰውነታችሁ በተንቀሳቀሳችሁ ቁጥር የተሻለ የሙድ ኢምፕሩቭመንት ይኖራችኋል፣ አይደክማችሁም ማለት ነው። ሌላ ነገር ደግሞ ምንድነው? ሙዳችሁን ራሱ ያነቃቀዋል። ነቃ እንድትሉና የበለጠ ፎከስ እንድታደርጉ ይጠቅማችኋል። እንዲሁም ደግሞ ግላይሴሚክ ኢንዴክስ ላይ ወይም ደግሞ ስኳራችሁ በአንዴ ከፍ እንዳይል ይረዳል ማለት ነው። ለዚህ እንቅስቃሴ ማድረግ ያስፈልጋል ምግብ ከተመገባችሁ በኋላ ማለት ነው። ቀጣይ ደግሞ ማድረግ የሚጠቅማችሁ ነገር ምንድነው? በቀን ውላችሁ ውስጥ አትክልት ወይም ደግሞ ፍራፍሬ መመገብ ነው። አትክልትና ፍራፍሬ በምትመገቡበት ጊዜ ብዙ አይነት ጥቅም ታገኛላችሁ። ቢያንስ አንድ ፍሩት በመብላት መጀመር። ለምሳሌ ብርቱካን ሊሆን ይችላል፣ ሙዝ ሊሆን ይችላል፣ ብዙ አይነት ፍሩቶች አሉ። ሐብሐብ ሊሆን ይችላል፣ አናናስ ሊሆን ይችላል። ከዛ ተነስታችሁ መጀመር ምን ይጠቅማችኋል መሰላችሁ? አንደኛ ቫይታሚን እና ሚኒራሎች እንድታገኙ ይረዳችኋል ማለት ነው። ይሄ ደግሞ ለሰውነታችን እንደምታውቁት እጅግ በጣም አስፈላጊ ነው። ሌላ ነገር ደግሞ ለዳይጀሽን፣ ለምግብ መፈጨት እጅግ በጣም ይጠቅማል ማለት ነው። ሌላና ደግሞ ሁላችሁ የምትፈልጉት ትልቁ ነገር አንቲኦክሲዳንት በውስጡ አለ። አንቲኦክሲዳንት ደግሞ ኖረ ማለት በአትክልትና በፍራፍሬ ውስጥ የፊት መጨማደድ፣ የቆዳ ችግር አይኖርም ማለት ነው። ያንን ይከላከልላቸዋል። ሌላው ነገር ደግሞ ሰውነታችሁ የጠነከረና የተነቃቃ እንዲሆን ያደርጋል ማለት ነው። ምክንያቱም የቫይታሚን እና የተለያዩ ሚኔራሎች እጥረት ሰውነታችን የደከመ እንዲሁም ደግሞ ቀናችን ብዙም አሪፍ እንዳይሆን ያደርጋል ማለት ነው። ለዚህ ብትችሉ በቀን ውስጥ ከቻላችሁ ሙሉ ለሙሉ አመጋገባችሁን ቀይሩ እያልኳችሁ አይደለም። ነገር ግን አትሊስት ጠዋት ሊሆን ይችላል፣ ምሳ ሰዓት ላይ ሊሆን ይችላል፣ እራት ሰዓት ላይ ሊሆን ይችላል፣ ብትችሉ የተወሰነ አትክልት ምግቦቻችሁ ላይ ቢኖር እንዲሁም ደግሞ ፍራፍሬ አንድ ብርቱካን ሊሆን ይችላል፣ ሐብሐብ ሊሆን ይችላል። እንደነገርኳችሁ ማግኘት የምትችሉትን ፍራፍሬ ምግባችሁ ውስጥ ማካተት እጅግ በጣም ይጠቅማል ማለት ነው። ሌላው ደግሞ ብታደርጉት በጣም የሚጠቅማችሁ ነገር ምንድነው? የጠዋት ፀሐይ መሞቅ ነው። ይሄ ደግሞ ቫይታሚን ዲ እንድናገኝ ይረዳል። ቫይታሚን ዲ ከምታስቡት በላይ አሁንም ደግሞ አለው ከምታስቡት በላይ እጅግ በጣም አስፈላጊ ነው ለሰውነታችን ቫይታሚን ዲ ማግኘት ማለት ነው። ያንን ደግሞ ከፀሐይ ብርሃን እናገኛለን በነፃ ምንም ሳንከፍል ማለት ነው። ለዚህ ጠዋት ላይ ተነስታችሁ ከ5 እስከ 10 ደቂቃ ፀሐይ መሞቅ እጅግ በጣም ብዙ ጥቅም አለው። አንደኛ ነገር ቫይታሚን ዲ አጥንታችን እንዲጠነክርና ካልሲየም ወደ አጥንታችን እንዲገባ ይረዳል ማለት ነው። ሁለተኛና ትልቁ ነገር ደግሞ ሙድ እንዲስተካከል ይረዳል ማለት ነው። ቫይታሚን ዲ እጥረት ያለባቸው ሰዎች ሙዳቸው በቃ ድብርት ውስጥ ያሉ እንደዚህ አይነት ሰዎች ይሆናሉ። ለዚህ ቫይታሚን ዲ
በጣም አስፈላጊ ነው። በነፃ ከፀሐይ ብርሃን ከጧት ፀሐይ ብርሃን ታገኙታላችሁ። ከ5 እስከ 10 ደቂቃ ድረስ ብትሞቁ አስፈላጊውን የሆነ ቫይታሚን ዲ መጠን ታገኛላችሁ ማለት ነው። ስለዚህ ጠዋት ላይ ቫይታሚን ዲ በነፃ ከፀሐይ ውሰዱ ማለት ነው። ሌላ ደግሞ እጅግ ብዙ ሰው የማያደርገው ነገር ግን በጣም አስፈላጊ ነገር ልንገራችሁ። ይህም ደግሞ ምንድነው? ጥርሳችሁን መቦረሽ። ጥርሳችሁን ከቦረሻችሁ ብቻ ሳይሆን ምላሳችሁንም ማጽዳት እጅግ በጣም ይጠበቅባችኋል ማለት ነው። ለምን እንደሆነ ልንገራችሁ። አንደኛ ነገር የአፍ ጠረንን ይከላከላል። ምላሳችሁን በምታጸዱበትና በምትፍቁበት ጊዜ የአፍ ጠረን መጥፎ የአፍ ጠረን አይኖርም ማለት ነው። ምክንያቱም ብዙውን ጊዜ ባክቴሪያ ይኖራል ማለት ነው። ምላሳችሁን ስታወጡ ነጭ ከሆነ ምላሳችሁን ስታወጡት እንደዚህ የሚላላጥ አይነት ነገር ካለው ወይም ደግሞ እንዲሁ ዝም ብላችሁ ስትፍቁት እጃችሁ ላይ ጥፍራችሁ ላይ ነጭ ነገር ካለ አንደኛ ነገር ይሄ ፈንጋል ኢንፌክሽንን ሊያሳይ ይችላል። ነገር ግን በኖርማል መልኩ ስንመለከተው ምላሳችሁን ስለማታጸዱ ሊሆን ይችላል ማለት ነው። ስለዚህ ምላሳችሁን ማጽዳት እጅግ በጣም አስፈላጊ ነገር ነው ማለት ነው ጥርሳችሁን ስትቦርሹ። ሌላ ደግሞ የመጨረሻ የምነግራችሁ ነገር እባካችሁ ቢያንስ ከ7 ሰዓት እስከ 8 ሰዓት ጥሩ እንቅልፍ ያህል እንቅልፍ ተኙ በቀን ውስጥ። ያ እጅግ በጣም ያስፈልጋቸዋል። ለምን እንደሆነ ልንገራችሁ። አንደኛ ነገር ጥሩ እንቅልፍ መተኛት የጭንቅላት እድገትን፣ የሰውነት ጉዳት ካለ ያን ሪፔር ለማድረግ ይረዳል ማለት ነው። ሁለተኛ ነገር ደግሞ ሰውነታችን እጅግ በጣም ይፈልገዋል። አንድ ጥናት የተደረገ ነገር የምነግራችሁ ነገር አንድ ቀን በስነ ስርዓት ካልተኛችሁ ያንን ሰውነታችሁ በዛ ምክንያት ያጣውን ጉዳት ወይም ደግሞ ሪፔር ማድረግ የነበረበትን ሪፔር አለማድረጉ ሳምንት ሙሉ በምተኙት እንቅልፍ አይካካስም ማለት ነው። ሳምንት ሙሉ አንድ ቀን በደንብ ሳትተኙ ሳምንት ሙሉ ግን ጥሩ እንቅልፍ ብትተኙ በዛ አይካካስም ማለት ነው። ከዛ በላይ ስለሚፈጅ ማለት ነው። ስለዚህ እንቅልፋችሁ ጥሩ እንቅልፍ መሆን መቻል አለበት። ሰላማዊ እንቅልፍ መተኛት መቻል አለባችሁ። የመጀመሪያው ማድረግ ያለባችሁ ነገር ምንድነው? ስልካችሁን በፍጹም ከ1 ሰዓት በፊት እንቅልፍ ከመተኛታችሁ ከ1 ሰዓት በፊት ማስወገድ ካጠገባችሁ አለባችሁ። ሌላ ነገር ደግሞ ምንድነው? ከመተኛታችሁ በፊት ማንበብ። ንባብ እጅግ በጣም ይጠቅማል ማለት ነው። ለጭንቅላታችሁም ይጠቅማል፣ እንቅልፋችሁንም በሰላም እንድተኙ። ምክንያቱም ብሉ ላይት የምንለው ስለሌለ ማለት ነው። ስለዚህ እንቅልፋችሁን እጅግ በጣም የእንቅልፍ ሃይጂናችሁን በጣም መጠንቀቅ ያስፈልጋል ማለት ነው። ምክንያቱም ጥቅሙ እጅግ በጣም ከፍተኛ ነው። ካልተኛችሁ ደግሞ ጉዳቱ እጅግ በጣም ከፍተኛ ነው። የማስታወስ ችሎታችሁ ይቀንሳል፣ የማመዛዘን ችሎታችሁ ይቀንሳል። ለዛ ነው እንቅልፍ ብዙውን ጊዜ የማይተኙ ሰዎች የማታ ስራ የማታ ሺፍት የሚሰሩ ሰዎች ብዙውን ጊዜ ለምስክርነት አይበቁም ይባላል። ምክንያቱም ያለ ምንድነው በሜሞሪያቸው ወይም ደግሞ የማስታወስ አቅማቸው ስለሚወርድ ማለት ነው። ዶክተር ሶፎንያስ ኤርሚያስ ነኝ። አመሰግናለሁ። ይሄ የመጀመሪያ ቪዲዮ ነው። በተሻሉ ደግሞ በጣም በሚያስተምሯችሁ ቪዲዮዎች ተመልሼ እመጣለሁ። አመሰግናለሁ።